ሄሎ ወገኖች ዛሬ ደግሞ እንግዲህ ባለፉት ሁለት ደባዎች ነግሬያቸዋለሁ አይደል? ኤንሲልኬስ ደባ ከዛ ደግሞ የሹገር ኢንዱስትሪው ደባ ፕሮጀክት 226 የሚባለው ማለት ነው። እነዚህ ቪዲዮዎች ወደ ኋላ ሄዳችሁ ተመልከቱ። አሁን ሶስተኛው ደግሞ ልንገራችሁ በጤናችን ላይ ምን አይነት ቀውስ ያመጣብን ነገር ማለት ነው። እሱም የትራንስፋት ነው። ትራንስፋት የሚባለው ትራንስፋት እንግዲህ ሹገር ነፃ ወጣና ቅባት በሙሉ ተኮነነ አይደለም እንግዲህ በኤንሲልኬስ እና በኋላም በሹገር ኢንዱስትሪ ጥናት በፕሮጀክት 226 ስኳር ነፃ ወጣ፣ ቅባት ተኮነነ። ቅባት ከምግብ ውስጥ ይውጣ ተባለ አይደል? ይቀነስ ተባለ። በተለይ ደግሞ የትኛው ሳቹሬትድ ፋቱ ሳቹሬትድ ማለት ጠጣር ነገር እንደ ቅቤ አይነቱ ማለት ነው። ስለዚህ ቅቤ ከምግብ ውስጥ እንዳይበላ ተባለ ማለት ነው። ስለዚህ አሁን ሰው ደግሞ ቅቤ የመብላት የቅቤ ስሜት የጠጣር ቅባት ነገር መብላቱ ነው ፍቅሩ አለበት አብሮ ሲበላው ይኖረው ነው። ስለዚህ ጠጣር ነገር መብላት ይፈልጋል። ሳቹሬትድ ፋት ደግሞ አቁሙ ተብሏል። ስለዚህ ኢንዱስትሪዎች ያደረጉት ምንድን ነው? ከፈሳሹ ጠጣር የሆነ ቅባት መስራት ነው የፈለጉት። ኦኬ ያ ነው ትራንስፋት የሚባለው። እንዴት ነው ያደረጉት? እንግዲህ ሞለኪውሉን ነው መጨመር ያለባቸው አይደል እንዴ? እንግዲህ በብዛት በፋብሪካ ደረጃ የፈሳሽ ዘይቱን ነው ይሄ ፖሊ አንሳቹሬትድ ፋቱን በተለይ ፋቲ አሲድ ይሄ ኦሜጋ 6 የበዛበት ማለት ነው። በቃ ይሄ የፈሳሽ ዘይቱን ማለት ነው። እሱ ነው በብዛት እየተመረተ ያለው። ስለዚህ እሱን መልሰው ወደ ጠጣር ቅቤ ነገር መቀየር ነው የፈለጉት። ማርግሪን የሚባለው ተስተውሰላችሁ እንደ ማርግሪን አይነት ነገሮች መስራት ነው የፈለጉት አይደል? ስለዚህ ምንድን ነው የሚያደርጉት? ይሄ ፖሊአንሳቹሬትድ ፋት የያዘውን ኦይል ይሄ ወስዱና ቫኪዩም ባዶ የሆነ ስፔስ ውስጥ ያስቀምጡና ምን ያደርጉታል? በከፍተኛ ሙቀት እስከ 400 ዲግሪ ሴንቲግሬድ በሚሆን ሙቀት ምን ያደርጉታል? ያቃጥሉታል። በሚያቃጥሉበት ጊዜ የሃይድሮጅኑ ውስጡ ያለው ሃይድሮጅን ምን ያደርጋል? ባብል ይፈጥራል። ይሄ በቃ አረፋ ባብል ይፈጥራል ማለት ነው። ይሄ ባብል የሚፈጥርበት ጊዜ ነው ይሄውን ሃይድሮጂኔሽን የሚባለው ለዚህ ነው። ስለዚህ ትራንስፋት ምንድን ማለት ነው? ሃይድሮጂኔሽን ኦይል ነው ማለት ነው። ሃይድሮጂኔሽኑ ደግሞ ኮምፕሊትሊ አይሆንም። ኮምፕሊትሊ ቢሆን ኖሮ ወደ ሳቹሬትድ ፋት የመጠጋት ባህሪ ነበረው። ስለዚህ ይሄ ውስጣቸው አንሳቹሬትድ ፋቱ ምንድነው ብያቸዋለሁ። ኪንክ አለው፣ ቤንድ አለው። የአተሞች ስትራክቸር እና ራሱ ሞለኪውሉ ቼን አወጣ ጎባጣ ያለው ነው። ምክንያቱም ምን ስላላቸው? ዳብል ቦንድ ስላላቸው ማለት ነው። ሜኒ ለዛም ፖሊ ናቸው። ሜኒ ብዙ ዳብል ቦንዶች ስላሉ ቼኑ ወይም ሰንሰለቱ እሱ የጎበጠ ነው ማለት ነው። ስለዚህ ወደ ሳቹሬትድ ፋት ለማመለስ ቀጥታ እንዲሆኑ ማድረግ ነው የፈለጉት። ስትሬት እንዲሆን ነው የፈለጉት። ምክንያቱም የጎበጠ ከሆነ አንሳቹሬትድ ነው። ቼኑ ግን ይሁን ሰንሰለቱ ቀጥታ የሆነ ግን ምንድነው? ሳቹሬትድ ፋት ነው ማለት። ስለዚህ ወደዛ እንዲመልሱት ነው የፈለጉት። ከአንሳቹሬትድ ኦልሞስት ወደ ሳቹሬትድ ፋት እንዲቀይሩት ነው የፈለጉት። ግን በዚህ በሃይድሮጂኔሽን ጊዜ ሃይድሮጅን ውስጥ አስገብተው በአረፋ በማቃጠል ባብል በሚያደርጉበት ጊዜ ሃይድሮጂኔሽን ይሆናል። ያ ግን ፓርሻሊ ሃይድሮጂኔትድ ነው የሚሆነው፣ ኮምፕሊትሊ አይደለም የሚሆነው። ስለዚህ ይሄ በሃይድሮጂኔሽን ጊዜ የሚሆነው ምንድን ማለት ነው? ዳብል ቦንዱ ወደ ሲንግል ቦንድ ተቀየረ። ወደ ሲንግል ቦንድ ሲቀየር ምን ማለት ሆነ ማለት ነው? ስትሬት የሆነ ወይም ቀጥ ያለ ቼን ወይም ሰንሰለት ተፈጠረ ማለት ነው። ስትሬት የሆነ ቀጥ ያለ ሰንሰለት ሲፈጠር ምንድነው የሚሆነው? ሞለኪውሎቹ ሲቀመጡ አንድ ላይ በደንብ ፓክ ተደርገው ስትሬት ይቀመጣሉ ማለት ነው። ታምቀው ይቀመጣሉ ማለት ነው። ታምቀው ሲቀመጡ ይጠጥራሉ። ሲጠጥር ደግሞ ምን ይሆናል? በእርግጥ ስቴብል ነው የሚሆነው። እንደዚህ አይፈስም፣ አያዋዥቅም እንደሆነ ማለት ነው። ያ ምን ይሆናል? ወደ ሳቹሬትድ ፋት ኦልሞስት ተጠጋ ማለት ነው። ግን ኬሚካሉ ስትራክቸሩ ግን የጂኦሜትሪ አቀማመጡ ግን ኤግዛክትሊ እንደ ሳቹሬትድ ፋት አይደለም። ለምክንያቱም ፓርሻሊ ስለሆነ ሃይድሮጂን የተመታውና የተቀየረው በዚህ ምክንያት ምን ይሆናል ማለት ነው? ይሄኛው የተፈጠረው ከፖሊአንሳቹሬትድ ፋት ወደ ሳቹሬትድ ፋት የተቀየረው ወደ ጠጣርነት ከፈሳሽ ወደ ጠጣርነት የተቀየረው ዘይት ወይም ቅባት ትራንስፋት ይባላል ማለት ነው። ትራንስፋት ይህ ትራንስፋት ደግሞ ከበላነው በኋላ ሰውነታችን ተፈጥሮ አይደለም። እኛ በፋብሪካ እየሰራ ነው። ተመሳሳይ ከሳቹሬትድ ፋት ጋር የተመሳሳይ ነው እንጂ ራሱ ሳቹሬትድ ፋት አይደለም። ስለዚህ ሰውነታችን ኢሚዩን ሲስተማችን ሲያገኘው ምንድን ነው? እንደ ጠላት ነው የሚያየው። እንደ ጠላት ካየው ምን ያደርጋል ማለት ነው? አታክ ያደርገዋል ማለት ነው። አታክ ተደረገ ማለት ምን ተጀመረ ማለት ነው? ኢንፍላሜሽን ተጀመረ ማለት ነው። ብግነት ተጀመረ ማለት ነው። ያ ብግነት ሁሌ ተከታታይ ሰውነታችን በሚኖርበት ጊዜ ለሰውነታችን ሴሎችና ቲሹዋችን ኦርጋኖቻችን ዳሜጅ እንዲመጣ አደረገ ማለት ነው። በዚህ ምክንያት ነው ከረጅም ጊዜ በኋላ የትራንስፋት እንግዲህ በተፈጥሮ በትናንሹ የሚፈጠሩ ትራንስፋቶች አሉ። ለምሳሌ
ምግብን አሁን ለምሳሌ እንደገና መልሳቸው የምታሞቁበት ጊዜ ምናምን ነገር ያ ትራንስፋት እየፈጠራችሁ ነው የምትሄዱት። ቺፕስም ራሱ አሁን ቺፕስ የሚጠበስበት አሁን አንዱ አደገኛ የሚያደርገው ቺፕሱ እንደገና ዘይቱ እንደገና በሚተከተበት ጊዜ ቺፕሱን ሲሰራ ማለት ነው መንገድ ላይ ገበያ ላይ የሚሰሩት ለምሳሌ ያ ምን ያደርጋል? ትራንስፋት እየፈጠረ ነው የሚሄደው ቺፕሱ ላይ ማለት ነው። ስለዚህ ቺፕሱን ስንበላው ትራንስፋት እየበላን ነው ማለት ነው። ያ ትራንስፋት ደግሞ ሰውነታችን ውስጥ ገብቶ ኢንፍላሜሽን ፈጣሪ ነው ማለት ነው። ከብዙ ጊዜ በኋላ የኦርጋን ዳሜጅ ቲሹ ዳሜጅ ያመጣብናል ማለት ነው። ስለዚህ ለብዙ ጊዜ ከተጠቀመው በኋላ አሁን የአሜሪካ ሀገር በተለይ ማለት ነው አሜሪካ ሀገር የትራንስፋት በምግብ ላይ የሚጨመረውን የትራንስፋት መጠን ተገድቧል። ስቲል በቂ አይደለም፣ ግን ቢያንስ አልገደቡትም። ኮምፕሊትሊ እንዲጠፋ እንዳይጨመር ብሎ ህግ አላወጡም። ግን መጠኑ ከዚህ በታች አላስታውስም፣ በቃ ላይ አሁን ከ0.4 እንደዚህ የሚል ነገር ነው መሰለኝ የሚለኝ ብቻ መጠኑ ተገድቧል። ግን እነሱ ሁሌ ሉፕሆል ይፈልጋሉ። ሊቀዳላ እየፈለጉ እንዴት የሚጨምርበት ነገር አለ። ለምሳሌ ከ1 ሚሊግራም ፐር ሰርቪንግ ከተባሉ ለምሳሌ እነሱ የት ጋር የሚያቆሙት መሰላችሁ? 0.9 ሚሊግራም ድረስ ይቀጥላሉ። ታውቃላችሁ፣ የመጨረሻውን ጣራ ነው የሚሄደው ማለት ነው። እና እንደዚህ አይነት የሚደረግ ጨዋታ አለ። ግን እኛ ግን በመሰረቱ ማየትም አለብን። ይሄ የኢንግሪዲየንት ሊስቱ ላይ የሚደረገው እሱ ላይ ሄደን ማየት አለብን። ሃይድሮጂኔትድ የሆነ ኦይል አለበት የሚል መጻፍ አለበት። ፓርሻሊ ሃይድሮጂኔትድ ካለ በቃ ትራንስፋት አለው ማለት ነው። እነኚህ ፓርሻሊ ሃይድሮጂኔትድ የሆኑ ምግቦች ደግሞ እነማን ናቸው ብትሉኝ፣ በተለይ ውጭ ሀገር የምትኖሩ ሰዎች እንደውም እዚህ ጋር አለኝ ራሱ በኤፍዲኤ አሁን ያጸደቀው ሌስ ዳን 0.5 ግራም መሆን አለበት በአንድ ሰርቪንግ ውስጥ ነው። ፐር ሰርቪንግ ሌስ ዳን 0.5 ግራም ነው መሆን ያለበት ማለት ነው። እንግዲህ አሁን እዚያ ችግሩ ምንድነው? አንደኛ ዋን ሰርቪንግ እኛ ብዙ ጊዜ ስንበላ አንድ ሰርቪንግ አይደለም እንጠቀመው አይደል? 2 3 4 ሰርቪንግ ልንጠቀም እንችላለን። ያው ብዙ ጊዜ ስለማንቆጥብ ብዙ በብዛት ስለምንመገብ ማለት ነው። እንግዲህ አይደል ፖርሽናችን ኮንትሮል ስለማናደርግ በአንድ ሰርቪ ላይ እንነሳ እንችላለን። ስለዚህ 2 3 ሰርቪንግ ያደረጋችሁ ማለት ወደ 1.5 ግራም ኦፍ ትራንስፋት በልታችሁን የተነሳችሁት ማለት ነው። ከዛ ፓርሻሊ ሃይድሮጂኔትድ ነገር ፋት የተጨመረባቸው ነገሮች ብዙ ጊዜ ምግቦች ለመሰላችሁ አንደኛው ሾርትኒንግ የሚባሉ ነገሮች አሉ። ለምሳሌ ማይክሮዌቭ ውስጥ የሚሞቁ ፖፕኮርኖች፣ ብስኩቶች፣ የፓይ ክራስት፣ የሲናመን ሮሎች ይሄ ውጭ ሀገር ሰዎች ይሄኛውን እንድትገነዘቡ ብዬ ነው። እንደገና ደግሞ የሬስቶራንት ውስጥ ደግሞ ይሄ ፍራይንግ ብሌንድ ሬስቶራንት ውስጥ አሁን እንደነገሯችሁ ለምሳሌ ቺፕስ የምታዙ ሰዎች ካላችሁ ቺፕሱ ዴፊኒትሊ ትራንስፋት ያለው ነው። ምን ሌላ ጥያቄ የለውም። አንደኛ ሪሂት ነው፣ ኦልሬዲ ሪሂት ነው የተደረገው። ኢማጂን ልክ እንደዚህ ቤተ ሙከራ ውስጥ እዚህ ሃይድሮጂኔሽን ሲሰሩ የሆነ በቫኪዩም ውስጥ አስገብተው እንደገና ሃይድሮጂን ባብል እንደሚፈጠረው ሁሉ ማለት ነው። እና በዚህ በዘይቱ ሲጠበስ አሁን እንደ ቺፕስ ምናምን ነገር እሱ አሁን ትራንስፋት ነው የሚፈጠረው። እና በተለይ ቺፕስ የምትወዱ ሰዎች ትራንስፋት እየበላችሁ ነው ማለት ነው። ከዛ በተረፈ ቤታችሁ ውስጥ አሁን ይሄ ምግብ እንደገና እያሞቃችሁ ሴም ነገር እያሞቃችሁ ለምሳሌ ከፍሪጅ ውስጥ ያለ ከሆነ ከፍሪጅ አውጣችሁ ታሞቁታላችሁ አይደል? ከዛ የተረፈውን ደግሞ እንደገና ታስገምጡትና አውጣችሁ ደግሞ ታሞቁታላችሁ የበለጠ። ስለዚህ ኤቭሪ ታይም ባሞቃችሁት ቁጥር ሞር ትራንስፋት እየጨመራችሁ አላችሁ። ስለዚህ ሜቢ የቀዘቀዘ ምግብ አውጣችሁ ማሞቅና መብላት ካለባችሁ ቀዝቃዛው መብላት ሊደብር ይችላል። ስለዚህ አሁን የምትጠቀሙትን ያህል አወጣችሁ እሱን ብቻ ማሞቅ፣ ሁሌ እሱን እንዳለ እንደገና እያሞቁ ከመጠቀም ማለት ነው። ምክንያቱም ይሄ አንዴ ብቻ ነው ቢያንስ ትራንስፋትን የምትፈጥሩት፣ ግን ያን ያህል የጎላ አይደለም። እንደዚህ የሚፈጠረው ፋብሪካ የሚመረተው ነው ከፍተኛ የትራንስፋት ችግር ያለበት እንጂ። ስለዚህ ስለ ሶስተኛው ኮንስፒሬሲ ነው። እንግዲህ ኮንስፒሬሲ እንኳን ይሄን አይደለም፣ ግን መጨረሻ ላይ በሁለቱ ኮንስፒሬሲዎች ምክንያት ማለት በኤንሲልኪስ እና በፕሮጀክቱ 226 ምክንያት ሹገር ነፃ ሲወጣና ቅባት ሲኮነን ቅባትን ከምግብ ውስጥ እያወጡ ሎፋት ሲያደርጉት ምንድነው የሆነው? ስኳር መጠቀም ነው የጀመርነው ማለት ነው። እንደገና ደግሞ ሎፋት ከዛ አይጠቀም ሲባል እንግዲህ ያው ቅቤን ነው አይደል? ሳቹሬትድ ፋት ቅቤን ነው ተጠቀሙ የተባለው ዛንዴ በዛው እሱ ነበረ። ስለዚህ አሁን ሰው የቅቤ ፍቅር ስላለበት ያንን መልሰው እንደገና ለማርካት ምን አደረጉ? ከፖሊ አንሳቹሬትድ ፋት ውስጥ ከፈሳሽ ውስጥ ማለት ነው ጠጣር ሳቹሬትድ የሆነ ፋት ሲሰሩ
ቅቤን የሰሩ አሁን እነሱ ማርገሪታ ያቀርቡልን እኮ ቅቤ የሰጠናችሁ ማለታቸው ነው። ልክ ኢትፌስ ላይ ቅቤን ሲታዩት ምናምን ነገር ቅቤ ነው የሚመስለው እንደው ማለት እንዴ ያው ቅቤ ነው ቤዚክሊ። ያ የሆነበት ምክንያት በትራንስ ፋት በፓርሻል ሃይድሮጂኔሽን ምክንያት የተካሄደ ነው። እሱን እንግዲህ በተቻለ መጠን ለማስረዳት ሞክሬያለሁ። ሰው የሚቀጥለው ቪዲዮችን እስከሚገናኝ እንግዲህ ቻው ታንክ ዩ።